በአሜሪካን ሀገር በሜን የፌደራል ኢንፎርስመንት ኦፊሰርስ 50 የሚሆኑ ሰዎችን ያሰሩ መሆኑ ዜናዎች አመላከቱ። ሰላም ጤና ይስጥልኝ። ክብካብ ነኝ በአሜሪካን ሀገር የኢሚግሬሽን የህግ ባለሙያ። እንግዲህ በሁለት ሲቲዎች ውስጥ በኒውስተን ኤንድ በፖርትላንድ እነዚህ 50 ሰዎች የታሰሩ የሆነ መሆኑን መረጃዎች ያሳዩ ሲሆን እነዚህ ሁለት ሲቲዎች ውስጥ ሜንሊ የሶማሊያን ፖፑሌሽን ሲግኒፊካንትሊ የሚገኝባቸው የሆኑ ሲቲዎች መሆናቸው ይታወቃል። እንግዲህ ከዚህ በተጨማሪ ዋናው እነዚህ እስሮች እየተካሄዱ ያሉበት ዋናው መሰረት ኢሊጋል ኢሚግሬሽን ቢሆንም ከዚህ በተጨማሪ ደግሞ aggravated assault, endangering the welfare of a child, false imprisonment የመሳሰሉትን የሚያደርጉ በሙሉ ሁሉ እንግዲህ እስሩ መሰረት ያደረገው እነሱን የሚል ዜና ያመላከተ ሲሆን አሁንም ከዚህ ተጨማሪ 1400 የሚሆኑ ታርጌቶች አሉኝ በማለት የፌደራል ኢንፎርስመንት ኦፊሰርስ ያንን ያሳወቁ ሲሆን እነዚህ 1400 ታርጌቶች ደግሞ ሜንሊ አሁንም የሶማሊያን ፖፑሌሽን ታርጌት ያደረጉ መሆናቸው ዜናው ያመላክታል። እንግዲህ ከዚህ ጋር ተያይዞ የተለያዩ ኢሊጋል ኢሚግሬሽን አስቆማለሁ በሚል የተለያዩ different kinds of activities ሲደረጉ የነበረ መሆኑ አይተናል በተለያዩ ዜናዎች በተለያዩ የህግ ለውጦች ማለት ነው። እንግዲህ ይህንን መሰረት ያደረገው አንደኛ እንዳልኩት ኢሊጋል ኢሚግሬሽን ቢሆንም ከዚህ በተጨማሪ ደግሞ ማንኛውንም አይነት የአሜሪካን ናሽናል ኢንትረስት ሴፍቲ ሴኩሪቲ የሚነካ ነገር በሙሉ at any cost አስቆማለሁ በማለት እንግዲህ ፕሬዚደንት ትራምፕ የተለያዩ እንቅስቃሴዎችን ሲያደርጉ እየታየ ነው። አሜሪካ ፈርስት ሴፍቲ ፈርስት ከዛ በኋላ any kind of illegal immigration prevent እናደርጋለን። እንዲሁም ደግሞ ማንኛውም አይነት ወንጀል ላይ የሚገኙ ሰዎች especially ደግሞ አሁን እንዳልኩት aggravated assault ተክሰራ የመሳሰሉ እና የአሜሪካን ናሽናል ኢንትረስትን አፌክት የሚያደርጉ ማንኛውም አይነት ወንጀል የሚፈጽሙ ሰዎችን አድኜ እንግዲህ ወደ እስር ቤት አስገባለሁ በማለት የተለያዩ ዜናዎች ላይ ስቴትመንት ሲሰጡ ታይቷል ማለት ነው። ከዚህ ጋር ተያይዞ የተለያዩ ሰዎች እኔ ኢንተርቪው አለብኝ ከዚህ በፊት ማይነር የሆኑ ኦፌንስስም ነበሩብኝ ለምሳሌ የተለያዩ ማይነር ኦፌንስስ ወይም ደግሞ እንደነ DUI ኤክሰራ የመሳሰሉ ኦፌንሶችም ነበሩብኝና አሁን ላይ ኢንተርቪው ሊድ ናቹራላይዜሽን ፋይል ላድርግ እንዲሁም ደግሞ ለሌላ ለቤተሰብ አካሎችስ ፋይል ማድረግ እችላለሁ ለምሳሌ ፔቲሽን ፎር ኤሊየን ፊያንሲ የመሳሰሉት ማመልከቻዎች ማመልከት እችላለሁ ወይስ ደግሞ how does that affect me በሚል የተለያየ ጥያቄ ደንበኞቻችን እየጠየቁ ይገኛሉ ማለት ነው። እንግዲህ ከአንድ ሰው ማመልከቻውን ከማመልከቱ በፊት ማንኛውም አይነት ከኢሚግሬሽን ጋር የሚያነካካ ነገር ከማድረጉ በፊት our recommendation on a case by case basis ስለሆነ ሁሉ ነገር የሚታየው ያላችሁ ጠበቃ ወይንም ደግሞ አሲስት የሚያደርጋችሁ የህግ ባለሙያ እያንዳንዱን ዲቴል እንዲያይላችሁ ማድረግ በጣም ኢምፖርታንት ነው ብዬ አስባለሁ። ምክንያቱም በጣም the most favorable የሚባል environment ላይ አይደለም አሁን ላይ ኢሚግሬሽን ያለ ነውና በተቻለ አቅም ኬርፉል መሆንና እያንዳንዱን ያለንን ኬስ on a case by case basis analysis እንዲሰራልን ማድረግ በጣም አስፈላጊ ነው ብዬ አስባለሁ። ማንኛውም ተጨማሪ ኢሚግሬሽን ጥያቄ ያላችሁ ከሆነ ከስር በማስቀምጠው ቁጥር ላይ ቢሮአችን መደወል ትችላላችሁ። በድጋሚ ክብካብ ነኝ በአሜሪካን ሀገር የኢሚግሬሽን የህግ ባለሙያ። if you have any questions not just that if you have anything else application apply የሚደረግላችሁ or if you have any legal questions በድጋሚ ከስር በማስቀምጠው ቁጥር ልትደውሉልን ትችላላችሁ። እንዲሁም ደግሞ ዩቲዩብ ቻናላችን ክብካብ ፖድካስት የሚል የተለያየ የኢሚግሬሽን አፕዴቶች ይዘን የምንቀርብበት ፖድካስት ነው። ክብካብ ፖድካስትን ገብታችሁ ሰብስክራይብ ላይክ እንድታደርጉን በዚሁ አጋጣሚ ልጋብዛችሁ እፈልጋለሁ። ይህንን ቪዲዮ ሼር በማድረግ ለወዳጆቻችሁ መረጃውን እንድታደርሱ አሁንም በድጋሚ ጥያቄ ያቀርባለሁ ማለት ነው። አመሰግናለሁ። ቴንክ ዩ። እንደምናውቀው በባይደን አድሚኒስትሬሽን ጊዜ በዌልካም ኮርስ 5 ሰዎች ተደራጅተው አንድ ሰውን ወደ አሜሪካ እያመጡ ነበር። በዛ ውስጥ ወደ አሜሪካ የመጡ ሰዎች አሉ። አሁን ላይ ስፔሲፊካሊ ሚኒሶታ ላይ 5600 የሚሆኑ አፕሩቭድ ሪፊጂዎችን ድጋሚ DHS ሪቪው እያደረገ ነው። የሚያሳዝነው ነገር እነዚህ ሪቪው የሚደረግባቸው ኬዞች ሁሉንም በሚባል ደረጃ እያሰረ ነው DHS። ከእንደገና ለኢንተርቪው ነው እየጠራ ያለው። ለኢንተርቪው አንድ ሰው ከተጠራ በኋላ አፕሩቭድ የሆነ ሪፊጂ ውስጥ ያለ ሰው ልክ DHS ፎርት ስኔሊንግ ነው የሚሄዱት። እዛ ከተጠሩ በኋላ እያሰሯቸው ነው ያለው። በአብዛኛው በሄቢስ ኮርፐስ ፔቲሽን እየወጡ ነው።
ነገር ግን ዋንስ ወደ ቴክሳስ በተለይ ኤልፓሶ የዲቴንሽን ሴንተር ነው የሚወስዷቸው። እዛ ከሄደ በኋላ ብዙ ነገሮች ስብስብ ይሆናሉ። በዚህ ውስጥ ያላችሁ ሰዎች አድቫይዝ ማድረጋችሁ በተለይ በዌልካም ኮርስ መታችሁ አሜሪካ ውስጥ አጀስት ያላረጋችሁ ግሪን ካርድ እጃችሁ ላይ ያልገባ ሰዎች ሁላችሁም የግድ ሎየር መያዝ ይኖርባችኋል። ሎየር መያዝ ብቻ አይደለም፣ የሄቪስ ፔቲሽናችሁን አዘጋጁ። ጀስት ሬዲ አድርጉት። ለምን ዋንስ ቴክሳስ ከሄዳችሁ በኋላ ፕሮሰሱን ከዛ ማስኬድ እጅግ ከባድ ነው። ስለዚህ እዛው ለምሳሌ ሌትስ ሚኒሶታ ውስጥ ከሆናችሁ የሄቪስ ፔቲሽናችሁን ሎየራችሁ እንዲያዘጋጅ አድርጉት አስቀድመው ማለት ነው። ሬዲ እንዲሆን ላክልን በሉት ሬዲ ሆነው። ከዛ እናንተ ስትታሰሩ ኢሚዲየትሊ ዲስትሪክት ኮርት ላይ ያን ፋይል ያደርጋል። ያ ዲኤችኤስን እናንተ ከሚኒሶታ ውስጥ አስወጥቶ ወደ ኤልፓሶ ቴክሳስ እንዳይወስድ ያቆመዋል፣ ያሳግደዋል። ቢወስደው እንኳን ስቲል ሚኒሶታ ላይ ያለው የፌደራል ዲስትሪክት ኮርት ስልጣን አለው እናንተን ኬዝ የሚያያዝ። የፌደራል ፍርድ ቤት ይህን ሪኮግናይዝ ያደርገዋል። በዚህ ፔቲሽን መሰረት ልትወጡ ትችላላችሁ። ግን ማናቸውም ሰዎች በተለይ 5600 አፕሮቭድ የሆኑ ሪፊጂዎች አሉ ሚኒሶታ ውስጥ ብቻ። በዚህ ውስጥ ያላችሁ ሰዎች በጠቅላላ አዌር እንድትሆኑ ነው። አንዳንድ ኢትዮጵያኖች ኮንሰልት ስላደረጋችሁኝ ነው በዚህ ጉዳይ። ሌላ ስቴት ላይ ያላችሁ ሰዎችም ሬዲ ሁኑ። ምክንያቱም ወደ ሁሉም ስቴቶች እንደሚመጡ ዲኤችኤስ ስለገለጸ ማለት ነው። ሁሉም ሪፊጂዎች ወደ ግሪን ካርድ ያልሄዳችሁ በጠቅላላ ዲኤችኤስ ከእንደገና ሪቪው ያደርጋል። ሪቪው ሲያደርግ እያሰረ ነው። ዝም ብለው ጠርቶ ኢንተርቪው ብቻ አይደለም የሚያደርገው፣ ካሰራችሁ በኋላ ነው ፕሮሰስ የሚያደርገው። ከሌላ ሀገር ላይ እስካሁን ድረስ በዌልካም ኮርስ ያላችሁ ሰዎች ምንም አዲስ ዜና የለንም። በዚህ አድሚኒስትሬሽን ላይ የተለየ ውሳኔ እንጠብቃለን የሚል እምነት የለኝም። ምናልባት የሚቀጥለው አድሚኒስትሬሽን በ2028 ተመርጦ የሚመጣ በ2029 የሚገባው የዲሞክራት ፕሬዝዳንት ይሄን ሊለውጠው ይችላል የሚል ተስፋ ከመያዝ ይዘላል። የአሜሪካን ዜግነትን ለማግኘት የሚረዷችሁ 3 ዋና ዋና ነጥቦች። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። በዚህ የአሜሪካ መንግስት በቅርቡ የሚያወጣቸው አንዳንድ ነገሮች አሉ በዜግነት ዙሪያ ጥያቄው በዛ እያለ ነው። አንድ ሰው የዜግነት መብት ለማግኘት በሚዘጋጅበት ጊዜ የሚጠየቃቸው ጥያቄዎች፣ መመለስ ያለባቸው ጥያቄዎች አንዳንድ ነገሮች እየተቀየሩ ነው። ከሱ ውጪ ግን 3 ዋና ዋና ነገሮች አሉ። እነዛን ለመናገር ፈልጌ ነው። የመጀመሪያው እንግዲህ አንድ ሰው ዜጋ ለመሆን 5 ዓመት ግሪን ካርድ ወይም ደግሞ የመኖሪያ ፈቃድ ሊኖረው ይገባል። ወይም ደግሞ 5 ዓመት ወይም 3 ዓመት። በእነዚህ በ5 ዓመታት ውስጥ አሜሪካን ሀገር ፐርማነንት ሬዚደንት ሆኖ ከሆነ ነው ኢቭን ለዜግነት እንኳን እጩ የሚሆነው። ማወቅ ያለባችሁ ነገር ምንድነው? ያንን የመኖሪያ ፈቃድ እንዴት ነው ያገኛችሁት? በጣም ክሪቲካል ነው እሱ። እንዴት ነው? አሳይለም ተፈቅዶላችሁ ነው ግሪን ካርዳችሁን ያገኛችሁት? በትዳር ነው? በትምህርት ነው? ወይስ ደግሞ በምን ምክንያት ነው ይህንን ግሪን ካርድ ያገኛችሁት ወይም ደግሞ የመኖሪያ ፈቃድ ያገኛችሁት? ጥያቄው ይመጣል። ስለዚህ በደንብ ተዘጋጅታችሁ መግባት አለባችሁ። ይሄ የመጀመሪያው ነው። ሁለተኛው ደግሞ ክሪሚናል ባክግራውንድ ካለ ወይም ደግሞ አንዳንድ ጥቃቅን ኢንፍራክሽኖች ካሉ እነዛ ነገሮች ጥያቄው ላይ ይመጣሉ። ስለዚህ ያንን ተዘጋጅታችሁ ነው መሄድ ያለባችሁ። በተቻለ መጠን የፍርድ ቤት ዲስፖዚሽን ወይም ደግሞ ነፃ ያወጣችሁበትን ነገር ካለ እሱንም ወረቀቱን ይዛችሁ ለመሄድ ይገባችኋል። ምክንያቱም በጥያቄው ዘንድ ይመጣል። እነሱ ያውቁታል። የኢሚግሬሽን ኦፊሰሮቹ ጥያቄዎቹን ጠይቋችኋል። ያንን ለመሸፋፈን መሞከር ትልቅ አደጋ ያመጣል። ሶስተኛው ምንድነው? ጉድ ሞራል ካራክተር ይኖራችሁ ይላል። ምንድነው ያ ጉድ ሞራል ካራክተር ማለት? ጥሩ ስነ ምግባር ያለው ሰው ነው የአሜሪካን ዜጋ መሆን ያለበት ይላል። ጥሩ ስነ ምግባር ማለት ምንድነው? ጥቃቅን ኢንፍራክሽኖችም ሊሆኑ ይችላሉ። ለምሳሌ ጠጥቶ መንዳት ወይም ደግሞ ጥቃቅን ወንጀሎች፣ በውሸት ምስክርነት መስጠት፣ ታክስን አለመክፈል በጊዜው ወይም ደግሞ የውሸት ምስክርነትን መስጠት። እነዚህ ነገሮች የአንድ ሰው ጥሩ ስነ ምግባር አለው ወይም የለውም የሚለውን ነገር ይናገራሉ። የኢሚግሬሽን ኦፊሰሩ ይህን ነገር ካየ ወይም ደግሞ ለመደበቅ የምታረጉትን ጥረት ካየ ይህ ሰው ጥሩ ስነ ምግባር የለውም ብሎ ስለሚገምት የጠየቃችሁትን ዜግነት ጥያቄ ልትከለከሉ ትችላላችሁ። ስለዚህ እነዚህን 3 ነገሮች በደንብ ለማወቅ ሞክሩ። በተጨማሪ አንድ ነገር ልጨምርና ፕሊዝ በተቻላችሁ መጠን ከባለሙያ ጋር ብትማከሩ ጥሩ ነው። ይሄ ነገር ችግር ያመጣብኛል ወይስ አያመጣብኝም? አሁን ላደርግ ወይስ አላደርግ? መቼ ባደርግ ነው ጥሩ የሚሆነው? ጠበቆቻችሁን አማክሩ ፕሊዝ። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው።